ሰላም የቻናሌ ቤተሰቦች እንደምን ሰነበታችሁ? ዛሬ ያበደ ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ ማታዩት ማትስቁበት ማትገረሙበት ቪዲዮ አይኖርም ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ሆዳችሁ ቆስሎ ነው ከዚህ ቻናል የምትወጡት። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ቆይታ ይሁንላችሁ። ባንዴ ወደ መደበኛ ስቱዲዮ ነው የተመለሰው። ባንዴ በቃ ሲመጡበት ካሜራው ዞር ሲል ወደ መደበኛ ስቱዲዮ። ወይኔ አረቄ ዮ ብለህ ጉድ ሰራ። ደህና ነው ወንድም? ሰላም። እንትን ቴክስት ንባብ አማርኛ ንባብ እንድታነብ ነበር ሜሴጅ የተላከው። እንዴት አንብበህ እስቲ ንገረኝ። ምን ነው? አማርኛ ንባብ አልችልም። ተው እባክህ። የከሳው ሀገር ሰው ነኝ። ታንኪ አንብበህ ና ብያ ና አልኳር ና እንጋም ግባ ውስጥ ወዴት? ሜሴጅ ውስጥ ግባ። ምንድን ነው? አይኔ ስለሚያስቸግር ነው። እኔም አይኔ ስለሚያስቸግር ነው። የት ነው ወንድሜ? ትናንትና ገድያቸዋለሁ ካልካቸው 5 ሰዎች 4ቱ ሞቶ 1 እቴነሽ ተርፋ ሁሉም ነገር አንተ እንደገደልካቸው ለፖሊስ ቃሏን ሰጥታለችና አሁን አንተ ካለበት ሀገር ጥፋ። ይሄንን ሜሴጅ ካንተ ውጪ ማንም እንዳያየው። ያ ሰው ካለ ማንም ቢሆን ይዛው ግደለው። ናንጂ ና አይኔን ስለሚያመኝ ነው አለ። መጀመሪያ እኮ አላነብ ምናምን ብሎ ነው ሄደው ጉልቤ ሆኖ ሲሾፈው ግደለው ይላል። ራን ጫካ ነው ሜዳ ነው የለም። ኧረ ወይኔ እና መጀመሪያ ደግሞ እንደው እንዳደረገው እንጂ አላነብም ምናምን ነገር አለ ማለት ነው። ዞር ሲል ጫካ አለ። ሌላ ቪዲዮ ነኝ ቡና ዛሬ ይደብራል። በጣም ዱካካም ቀን ነው ዛሬ። በቃ ቡና የሚንቦገበግ ቡና ሰንደል ጭስ ምናምን እጣን ምናምን አጫጭ ስለኝ እስኪ ጫት አምጡ። ጫት ፐርቸስ እንበል። ጫት አምጡ በእናታችሁ። ዛሬ ጫት ያስፈልጋል። ጫት ካገኛችሁ አሽሽን ቡቅ እናደርጋለን። በቃ ጭስ ቡና ምናምን አፍሉ ቡና ፊልም። ኦ ማይ ጋድ ወይኔ በላቸው ማለት አሁን ነው። በኢየሱስ ስም ያልጠራቸው የታቦት አይነት የለም። ወይኔ ደግሞ ቡና፣ ጫት፣ ጀበና ምናምን። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለራሴ እንደዚህ በአካል የመጣብኝ ነው የመሰለኝ። እሺ እንዴት እንደሚያስደነግጥ። በዛ ላይ ሌሊት ተኝታችሁ የሚለፈልፍ ድምፅ ሰምታችሁ ድንገት አገራማን ብላችሁ አይናችሁን ስገልጡ ሆረር። ሌላ ቪዲዮ አይተን እንመለስ። አልታይ ሲለው ቅቤ እንደሚጠፋ ከፋኝ ላሎተት መስሎቴ ተገፋ ከፋኝ ላሎተት መስሎቴ ተገፋ
ውለታ ቢሱ ነው ሆዴን የባሰው ላላሳዝን ነው ወይም ባይ የሚፈሰው ላላሳዝን ነው ወይም ባይ የሚፈሰው ላላሳዝን ነው ወይም ባይ የሚፈሰው ላላሳዝን ነው ወይም መሰሉ በቃ እኔ ግን ማታ ማታ የሆነ የሚቀምሱት ነገር አለ መሰለኝ ፍጹም ይቀየራሉ እኮ በኢየሱስ ስም እንዴ ወደ ላይ ገለበችው እኮ በቃ ራቁቷን ነው በስመ አብ ወወልድ ወመንፈስ ቅዱስ ወይኔ መሰሉ የሆነ ልትደንስ ያሰበችው ዳንስ እኮ አለ መደነስ ያሰበችው ዳንስ አለ ግን እንዴት ታምጣው አይምሮ ያለ አለ አይምሮ ላይ ያለውን ዳንስ ማውጣት ነው የከበዳት እንጂ አይምሮ ላይ እያሰላሰለችው ከቤቷ ጀምሮ ስትሄድ እያሰላሰለችው ሄደችው ዳንስ አለ ግን መድረኩ ላይ ስትወጣ ያ ዳንስ አይምሮ ላይ ነው የቀረው በተግባር ማውጣት አልቻለም አይምሮ ላይ እኮ ለማውጣት ነው የከበዳት ጌታ ኧረ ጉዴ አስነካችሁ እስኪ ሀዊ ሰምተናት እንምጣ ደግሞ ፓንት አርጊላት በሽፎን ነው በጂቲ ፓንት አርጊላት ትለኛለች እንዴ ምኑ ታይቶሽ ነው ፓንት አርጊላት ደግሞ በልጅነቷ ትጨናነቅ እንዴ አድጋ መጨናነቅ አይቀርም እኮ በፓንት ደግሞ በልጅነቷ ጀምራ በፓንት ትጨናነቅ ደግሞ ፈታ ይበል ውዴ በፓምፐርስ የተቀመጠው ይበል ፓንታቸው ራሱ ፓምፐርስ ነው ውዴ የምን ፓንት ነው ይቦት ተሻባ ምን ጉድናት እቺ ደግሞ ማን ነው ፈቶ የሚለቅብኝ በየጊዜው ሊሞን ነው እግዚኦ ማርነ ክርስቶስ እግዚኦ ማር ፓንት አርጊላት በሽፎን ነው በጂቲ ፓንት አርጊላት ትለኛለች እንዴ ምኑ ታይቶሽ ነው ፓንት አርጊላት ደግሞ በልጅነቷ ትጨናነቅ እንዴ አድጋ መጨናነቅ አይቀርም እኮ በፓንት ደግሞ በልጅነቷ ጀምራ በፓንት ትጨናነቅ ደግሞ ፈታ ይበል ውዴ በፓምፐርስ እኔ እኮ ሀዊ የምትገርመኝ ማለት ነው ስትጀምር ገና ኮሜንቱን ስታነብ በጣም ስሎ ሆና ነው በቃ ቀስ ብላ ነው የምትጀምረው ኮሜንቱን ስትጀምር ማለት ነው ከዛ ከዜሮ በአንዴ ወደ 10 ወደ 20 በአንዴ 59 በአንዴ ነው ከፍ የምትለው በቃ በአንዴ ድምጿ ድብልቅልቅ ነው የምታደርገው እና ውዴ እያለች ነው ልክልካቸውን የምትነግራቸው ወደ እያለች ነው ልክልካቸው ነው የምንነግራቸው በሹፎን ነው በሽቲ ፓንት የሚሰፋላት ወደ እያለች ልክልካቸውን አዳሜ ታባሽ የታባሆ የሰጣቸው ኖርማል አበቃቸው እርገጠው ለሙሽራው ሰላሜን አጣው ተጨናነኩኝ ተሬ ወርሶኛ አመስግኛል ይርቦሽ አድርግኝ ሲቀርቡሽ መከራ አልወቅም ፌለ ሁልጊዜ ትዛራ ልባትሽን እያየሽ አትመጣ አንተ ከመጠጣት በፊት እኮ ግን ጤነኛ ነበርክ በስመ አብ እውነት ሰርጋቸውን ነው ያበላሸው የሰው ሰርግ ላይ ባረቂ ነው ይህን ሰርግ በማበላሸት ራሱ ይከሱሃል ገና አንተ ዲጄ ብለው አንተን ጠርተው እንደዚህ ድብልቅልቁን ታወጣለህ እንዴ የሰርግ ሽለት ሰላሜን አጣው ተንገበገብኩኛል አንተ ትከሰሳለህ ገና አሁን ሙሽሮቹ ቀን እየጠበቁልህ ነው መከሰስ አይቀርም ጠብቅ እንግዲህ እነዚህን የመሳሰሉ አስቂኝ ቪዲዮዎች ይዤላችሁ ቀርብ ያለሁኝ በቪዲዮቹ ዘና እንዳላችሁ ተስፋ አደርጋለሁ እስካሁን እንግዲህ አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ ሁሌም አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ ማለት ነው ስለዚህ ላይክ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ
ቤተሰብ ሁኑ ለማለት እወዳለሁኝ። አዳዲስ ቪዲዮዎችም ስለቅ እንዲደርሷችሁ ማለት ነው። እንግዲህ በዛሬው ቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩን ባይ